እውነት ከረጅም ጊዜ በኋላ ስላገኘሁሽ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ የምልሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ? ለማን ሲሰነዝር? አንቺ ደግሞ ለፊቴ ነዋ። ማለት ይደበድብሻል? ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፕራንክ ላይ ያደረገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲር ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ትዝ ይለኛል የቁማር ብር የለኝም ብዬ ማለት ነው አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። እቤት ሲቀመጥ በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው። እንዴት እንደሳኩ ልነግርሽ አልችልም። ቀልዶች እኮ አይጠገቡ። አሁን ራሱ እየፈለገኝ ነው። ይሄው እንደውም ቴክስት ላከ። ቤተሰቦችሽን ነው የምጨርሳቸው፣ ቶሎ ነኝ። የኔ ፍቅር ማለት ሊገልሽ ነው የሚፈልግሽ? አዎ በሳቅ በይ አሁን ቶሎ ሊድ። እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም ብዬ አኮርፋለሁ። እሱማ ሬድ ፍላግ ነው፣ ፍቺው።